ሞት በሚያጋጥማቸው ሰዓት ልክ እንደ ሰው ልጅ ሀዘናቸውን የሚገልጹና የሀዘን ስርዓት ያላቸው እንስሳቶች እንዳሉ ምን ያህሎቻችሁ ታውቃላችሁ? ዛሬ እኔ አንድ ሶስቱን ያላቸውን ስርዓት ላስተዋውቃችሁ። በመጀመሪያም ዶልፊን። ለዶልፊኖች ሞት ማለት መስመጥ ነው። ስለዚህ ለምሳሌ እናትና ልጅ ዶልፊን ቢኖሩ ልጅትየዋ ላይ ጉዳት ቢደርስባት፣ ለምሳሌ በጀልባና በተለያዩ ነገሮች ብትጎዳና ህይወቷ ቢያልፍ የዶልፊን እናት የምታደርገው ልጅቷን ከውሃ ውስጥ እንዳሰምጥ በጀርባዋ ወደ ላይ በከፍተኛ ሁኔታ ትገፋታለች። ይህን የምታደርገው ለብዙ ሰዓታቶች ነው። እናትየዋ በከፍተኛ ፀሐይ እየተቃጠለችም ቢሆን የልጅቷ አስክሬን እንዳይሰምጥ ወደ ላይ ትገፋለች። በዚህ ስርዓት ውስጥ እሷ ብቻ ሳይሆን ሌሎች ዶልፊን ስርዓቶች ደግሞ በመሰብሰብ በእናትየዋ ዙሪያ ክብ ሰርተው መዋኘትና ፕሮቴክቲቭ ሰርክል እንለዋለን። ሌሎች ሻርክና ሌሎች እንስሳቶች እናትየዋ ላይ እና ልጅቷ ላይ ጉዳት እንዳያደርሱ ጥበቃ ለማድረግ ማለት ነው። ይህም ብቻ አይደለም የሚያደርጉት። ዶልፊኖች የራሳቸው የሚጠራሩበት ስም አላቸው። ይህ ስም እንደ ፉጨት የሆነ ነው። አንዱ ከአንዱ ይለያል። ስለዚህ የሟቹን ወይንም የሞተችዋን ልጅ ድምፅ በማውጣትና በመጣራት ለብዙ ሰዓት በውሃ ውስጥ ይቀዝፋሉ ማለት ነው። በስተመጨረሻ እናትየዋ በብዙ ሰዓት ወደ ላይ ከመደገፏ የተነሳ በምትደክምበት ሰዓት የልጇን አስክሬን ትለቃለች ማለት ነው። ልጅየዋም ትሰምጣለች ማለት ነው። ዶልፊኖች እንደዚህ አይነት የሀዘን ስርዓት አላቸው ማለት ነው። ሲቀጥል ዝሆኖች ናቸው። ዝሆኖች ከሰው ቀጥሎ ከፍተኛ የማስታወስ አቅም እና የሞተባቸውን ነገር የማስታወስ አቅም ያላቸው እንስሳቶች ናቸው ማለት ነው። አንድ ሰው ዝሆን በሚሞትበት ሰዓት ሌሎች ዝሆኖች ክብ ሰርተው ይቀመጣሉ። ምንም አይነት ድምፅ አያወጡም። ሲቀጥል ጆሮአቸውን ወደ ታች በማድረግ አንዳንዶቹም ደግሞ ከዓይናቸው እንባ ይወጣል በዚህ የሀዘን ስርዓት ወቅት ማለት ነው። ይህ ብቻ ሳይሆን በሟች ሬሳ ላይ ቅጠሎችን በመቀንጠስ ያስቀምጣሉ ማለት ነው። ከዛ ቀጥሎ ከሌሎች ከብዙ ዓመታት በኋላ በሚመለሱበት ወቅት ራሱ የአጥንትን ራሱ ለይተው በማወቅ በኩምቢያቸው የሟች የድሮ የሚያውቁትን ዝሆን በመንካት ሀዘናቸውን ይገልጣሉ ማለት ነው። ከጊዜያትም በኋላ ራሱ አይረሱም ማለት ነው። ሶስተኛ ደረጃ ያሉት ደግሞ ቁራዎች ናቸው። ቁራዎች ከመካከላቸው አንዱ በሚሞትበት ሰዓት ይጠራራሉ፣ ድምፅ ያወጣሉ። በመጠራራት ሁሉም በመሰባሰብ ለ30 ደቂቃ ያህልና ከዛ በላይ ለሆነ ሰዓት ምንም ድምፅ ሳያሰሙ ያንን የሞተውን ቁራ በአትኩሮት ይመለከታሉ ማለት ነው። እንዴት እንደሞተ ለማወቅ ይረዳሉ ማለት ነው። ምክንያቱም ሌላ ጊዜ ተመሳሳይ ችግር ሲያጋጥማቸው ለማምለጥ የሚል ጥናት ወጥቷል ማለት ነው። እስቲ እናንተ ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።